ክርስቶስ ቃለ ወልደ እግዚአብሔር ወንጌለ መንግሥተ ሰማያት መንግሥተ ሰማያት ቀርባለችና ንስሐ ግቡ ይላል ቅዱስ ወንጌል። ባረክ እግዚኦ ዘእምወንጌለ ማቴዎስ ረድከ ሐዋርያ ከለ ክብረ መንግሥት ከስባሄ እስካርያም ለዓለመ ዓለም አሜን። የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ 20 ያለው ቃል እንዲህ ይላል። ኢየሱስም ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን ይሉታል ብሎ ጠየቃቸው። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርምያስ ወይም ከነቢያት አንዱ ነው ይሉሃል አለው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተክርስቲያንን እሠራለሁ፣ የገሃነም ደጆችም አይበረቱባቸውም። የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ። በምድር የምታስረው በሰማይ የታሰረ ይሆናል፣ በምድርም የምትፈታው በሰማይ የተፈታ ይሆናል። ያን ጊዜ እርሱ ክርስቶስ እንደሆነ ለማን እንዳይናገሩ ደቀ መዛሙርቱን አዘዛቸው። ሰማይና ምድር ያልፋን፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ሩክ እግዚአብሔር አባዜ ሁሉ ዓለም አምላክ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዕ ወንጌለ ኩልነ ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ለኩሉ ጊዜ የኔ ዘርፈን ይላለም አለ
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በጋቦንና አካባቢው ዞኖች ሀገረ ስብከት በአርባ ምንጭ ዙሪያና በጋጮ ባባ ወረዳዎች ቤተ ክህነት ጽሕፈት ቤት የውሳሞ አቡነ ተክለ ሃይማኖት ቤተ ክርስቲያን በብፁዕ አቡነ ህንፃ ስራ ቤተ ክርስቲያን ህንፃ በብፁዕ አቡነ ኤልያስ መልካም ፈቃድ ታኅሳስ 4 2018 ዓመተ ምህረት የመሰረት ድንጋይ ተቀመጠ። አጨብጭባ በጋሞና አካባቢው ዞኖች ሀገረ ስብከት በአርባ ምንጭ ዙሪያና በጋጮ ባባ ወረዳዎች ቤተ ክህነት ጽሕፈት ቤት የውሳሞ አቡነ ተክለ ሃይማኖት ህንፃ ቤተ ክርስቲያን በብፁዕ አቡነ ኤልያስ መልካም ፈቃድ ታኅሳስ 4 2018 ዓመተ ምህረት የመሰረት ድንጋይ ተቀመጠ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በጋሞና አካባቢው ዞኖች ሀገረ ስብከት በአርባ ምንጭ ዙሪያና በጋጮ ባባ ወረዳዎች ቤተ ክህነት ጽሕፈት ቤት የውሳሞ አቡነ ተክለ ሃይማኖት ህንፃ ቤተ ክርስቲያን በብፁዕ አባታችን አቡነ ኤልያስ መልካም ፈቃድ በቆሞስ አባ ይሄይስ ወልደ ዮሐንስ ታኅሳስ 4 2018 ዓመተ ምህረት የመሰረት ድንጋይ ተቀመጠ። እልልታው ያንሳል። ምን ነው ስላልበላችሁ ዘምሩ። ሰፍዶባችሁ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን።